ስለዚህ አሁን ስትሬት ላይኖች ሁለት ስቴፕ ሄደናል ማለት ነው። በጠበብ በሰፊው መጀመሪያ ጀመርን፣ ከዛ ጠባቦች የተለያዩ አይነት ሳይዞች ሞከርን። አሁን ሶስተኛው ቀጣይ ስቴፕ የሚሆነው ወደ ምንድነው የምንገባው? ይሄኛው ነው። ከአንድ ቦታ ተነስተን ምንም ሳናቆም ማሽናችንን እስከ መጨረሻ መሄድ ማለት ነው። አሁን ይሄኛውን ተከታተሉኝ። ልክ መድረሻ ላይ ሲደርሱ ለጊዜ ማውቆ እንትኑን ቆዳውን አላወጣውም ከማሽኑ እዚህ መሃል ላይ ነው ያለው፣ ከማሽኑ አላወጣውም ማለት ነውና ኮንትሮል አድርጌ ነው የሚሄደው ማለት ነው። ስፌቴን ልክ ቅድም ቆረጣው ላይ እንደሄድኩት ቆረጣው ላይ ከዚህ በፊት እንደሰራችሁት አድርጋችሁ መነሻውና መድረሻው ላይ ማቆም ማለት ነው። እዚህ ጋር እናንተ ስትሰሩት አለፍ አለፍ እያደረጋችሁ እንትን ማለት ትችላላችሁ። ድምጽ አያስፈልገውም። ያው ስለዚህ እንደምታዩት አሁን እስካሁን የሰፋሁት ስታርት መጀመሪያ ያለ መነሻ ያለው ከዛ በኋላ መድረሻው ላይ እስከምደርስ ድረስ አንድ ቦታ ላይ ቆዳውን እንደ ቆዳ አስበን ነው ስለምንሰራው ማለት ነው። አንዱንም ፓርት አላወጣውትም ማለት ነው። ምንም ሳላወጣው ከመስመሬ ሳልወጣ እያንዳንዱን ቀጥ ብዬ ሄጃለሁ ማለት ነው። ስለዚህ አሁን ሶስት አይነት ቀጥታ መስመሮች ሞክረናል። ሶስቱን ስለሞከረን አሁን ቀጣዩ የሚሆነው ምንድነው? አሁን እነዚህ ደጋግመን የምንሰራ ከሆነ ቅድም እንደተነጋገረው ድግግሞሽ ፐርፌክት እንድትሆኑ ያደርጋችኋል። እጃችሁ በጣም እንዲዳብር ማሽኑን ኮንትሮል እንድታረጉት ምናምን እነዚህ ነገሮች ደጋግማችሁ በዛ ከመጣላችሁ ቀጣዩን ትንሽዬ እናሳድገዋለን ማለት ነው። ቀጣዩ ስቴፕ ምንድነው የሚሆነው? የመጨረሻው ማለት ነው ስትሬት ላይኖችን ቀጥታ አሪፍ እንዲመጣልና ምን ያህል በቃ እርግጠኛ የምንሆነው አሁን በቂ ችለናል ብለን እንድናስብ የሚያደርገን ይሄኛው ቀጣዩ ስቴፕ ነው ማለት ነው። አሁን ይሄኛው ቅድም እንደነገርኳችሁ መነሻው ላይ እንይዘውና በስተን እንጀምርና ማለት ነው። ከዛ በኋላ የተወሰነ እንሄድና ማቆም፣ ከዛ የተወሰነ እየሄድን ማቆም፣ አንዱን ሰርተን እናየዋለን ማለት ነው አብረን። ልክ እዚች ጋር ትንሽዬ ናት፣ እንደ ቀድሞቹ ረጅም መስመሮች አይደሉም፣ ትንሽ ነው።
እንዳልኳችሁ ነው ተረጋግተ ምንም እንትን የሚል ነገር የለም። ቦርሳ ላይም እንደዚህ አይነት ወይ ቦርሳ ላይ ወይ የምንሰፋባቸው ነገሮች ላይ ቦርሳ ላይ ብዙ ጊዜ ቦርሳ ላይ እንደዚህ አይነት ስፌቶች ያጋጥሙናል። ትንሽ ቦታ ተሰፍቶ የሚቆሙበት ምናምን ፓርቶች ምናምን በደንብ ብዙ ቦርሳዎች እንደውም ከበድ ያሉ ዲዛይኖች ምናምን ላይ ሲገቡ እንደዚህ አይነት ነገሮች ያጋጥመናል ማለት ነው። ይሄ ዋናው ነገሩ አለመፍራት ነው። አሁን መጀመሪያ ሰሞን ላይ ምናምን ነገር ማንኛውም ሰው ሲሰራ እንትን አትብሉ፣ አደንግጡ። ማሽኑ ሊጮህ ይችላል፣ በጣም ሊፈጥንባችሁ ይችላል ምናምን ነገር። እሱን ኮንትሮል ማድረግ ከለመድን ምንም አያስቸግረንም ማለት ነው። ስለዚህ አትፍሩ እያልኩ ነው። ስለዚህ በዚህ መልኩ ጨርሰናል ማለት ነው። መነሻው ይሄ ነው፣ መድረሻው እዚህ ጋር አድርገ ነው እያንዳንዱን ላይኑን ሳንስት ድግግሞሽ የምንሰፋው ከሆነ ይሄን ድግግሞሽ የምንሰራ ከሆነ ከመጀመሪያዎቹ ጀምሮ ቀጥ ያሉ መስመሮች ሰራን። ከዛ በኋላ አንዴ ሳናቆም በጣም በረጅሙ ሰርተናል። ከዛ በኋላ እነዚህ ይሄኛው ደግሞ እንዳልኳችሁ ነው ትንሽ መሄድ ከዛ ወደ ላይ የተለያዩ እንደዚህ ዚግዛግ መስሎ ግን በጣም እንትን ነው ውስብስብ ያለ ነገር ስለሆነ እነዚህን ኮንትሮል አድርገን መስፋት ከለመድን ባሪፉ ቆዳ ላይ በምንሄድበት ሰዓት እንደውም የቆዳው በደንብ እየቀለለን ይመጣል ማለት ነው። ስለዚህ አሁን እነዚህ ነገሮች ከሰራናቸው ወዴት እናሳድገዋለን ማለት ነው። በቀላሉ ወደ ከርቭ እንዴት ማድረግ እንችላለን። አሁን ይሄ እስካሁን እነዚህ ነገሮች በድግግሞሽ ሰራናቸው ማለት ቀጥ ያሉ ነገሮችን ደጋግመን በጣም ባሪፉ አምጥተናል ማለት ነው። ስለዚህ አሁን ወደ ምን እንገባለን? ወደ ከርቭ ስራ እንገባለን ማለት ነው። ከርቡን አሁን ስንሞክር ቀለል ያሉ ከርቮች ትንሽ ቀጥታ ሆነው ግን ትንሽዬ ከርቭ ያላቸውን ነገሮች እንሞክርና እያሳደግነው እንመጣለን ማለት ነው። ይሄኛው አሁን ሁሉም እንዳልኳችሁ ነው። የሆነ ነገር ለመስፋት መነሻ አለው፣ ከዛ በኋላ መድረሻ አለው ማለት ነው። ስለዚህ አሁን ይሄኛውን መነሻው ላይ ወግቼ ጀምርና ቀስ ብዬ ሁለተኛ ነገር ደግሞ ወረቀቱን በምንይዘው ሰዓት ወይም ደግሞ ቆዳ ላይ በምንይዝበት ሰዓት እጃችንን ጨምቀን እንትን ጉልበት አንስጠው፣ የተወሰነ ብቻ ነው። ይሄ ባላንሱን ለመጠበቅና ወደ ፈለግንበት ለማዞር ብቻ አድርገን እንጠቀሙ በምንይዝበት ሰዓት ማለት ነው። መጨረሻው ላይ አቆመዋለሁ ማለት ነው። ድግግሞሽ ሰራው እዩት። መነሻ አለው፣ መድረሻው ላይ አቆመዋለሁ ማለት ድግግሞሽ በምሰራበት ሰዓት መነሻ አለው፣ መድረሻው ላይ ድግግሞሽ በምሰራበት ሰዓት እና ወረቀቱን አንድ ጊዜ ወጥሬ የሚይዘው ከሆነ ምናልባት ስፌቱ አንደኛ ስችለኝ ግዙ ላይ ጠብቅልኝ ይችላል። ሁለተኛ ነገር ደግሞ እንትኑንም ሊጎትትብኝ ይችላል። ቆዳው ሊቀድብኝም ይችላል። ስፌቴንም ሊያበላሽብኝ ይችላል።
ስለዚህ እሱ ላይ ጥንቃቄ ይፈልጋልና በእጄ መምራት አለብኝ። በአንደኛው እጄም ሊሆን ይችላል፣ በሁለቱም እጆቼ መምራት ይችላል ማለት ነው። ስለዚህ ይሄኛውን አሁን ከርቭ የመጀመሪያውን ከርቭ እንደዚህ ትንሽዬ ከርቭ የሆነ ከስትሬት ትንሽ ጠመም አድርገን ከሞከር ነው። አሁን ደግሞ ትንሽዬ ረዘም ያለ አሁን እነዚህ ካያችሁት አጠር አጠር ያሉ ናቸው። ቀጣዩን ስቴፕ ደግሞ ረዘም ባለን እንሞክረዋለን። ያው ሁሉም ላይ እንደተባባል ነው መነሻ አለው፣ ከዛ በኋላ ነው መድረሻው የምናገኘው ማለት ነው። ቀስ እያለን ትኩረት አድርገን እንስራው። የትኛውንም የቦርሳ ዲዛይን ብንሰራ የትኛውንም አይነት የቦርሳ ስፌት ብንሰፋ በቃ አሁን እነዚህ ከስኬች ከተደረጉት እንትኖች የተለየ አሰፋፍ የሚሰፋ ስፌት ብዙ ጊዜ የለም እና ስትሬት ስፌቶች ከርቮች ምናምን ነገር አሁን ከወጡት ዲዛይን የተለየ ስለማይወጣ እነዚህ ላይ ትኩረት አድርገን ስራ መነሻው ላይ መጀመሪያ ላይ ስናደርገው ጽድት አድርገን እናድርገውና ቀጣዮቹ ላይ ምንም እንትን የሚል ነገር የለም ማለት ነው። መጨረሻው ላይም ሳንስት መቀጠል። አሁን እነዚህ ረዘም ይላሉ። ድግግሞሽ በጣም ሁል ጊዜ ድግግሞሽ ነው የሚመከረው። ድግግሞሽ ከተሰራ እንዳልኳችሁ የተሻለ ሆናችሁ ትገኛላችሁ ማለት ነው። እንዳያችሁት አሁን እንደኔ ትንሽ መፍጠን መቻል የለባችሁም። ግዴታ መፍጠን አይደለም። ቀስ እያልን እያሳደግነው ስንመጣ እየለመድነው እንመጣለን ማለት ነው። እንደውም ከኔ የተሻለም ፈጥናችሁ ማድረግ ትችላላችሁ እየለመዳችሁ ስትመጡ። ግን ከፍጥነት ኳሊቲው መብለጥ ስላለበት ረጋ ብላችሁ እንትን በሉ። ትንሽ ወረቀቱ ላይ ሊያስቸግራችሁ ይችላል፣ ግን ጥንቃቄ አድርጋችሁ እንትን በሉት። ስለዚህ አሁን ይሄኛውን ደግሞ እንትን ካደረግን ፒውር የሆነ ከርቭ በቃ ለክብ የክብ ግማሽ የሆነ እንሰራለን ማለት ነው። እስካሁን የሰራናቸው ቀለል ያሉ ከስትሬት ላይኖች ወይ ከቀጥታ መስመሮች የተወሰነ ከርቭ ያለው ነው። አሁን ደግሞ ለክብ ለሙሉ ከርቭ የተወሰነ እንትን ያለው ገነን ያለውን እንጠቀማለን ማለት ነው። ስለዚህ አሁን ይሄኛው የተወሰነ አሁን ይሄኛውን ካያችሁ ከርቭን ሙሉ ክብ አይደለም፣ የሆነ ግማሽ ክብ ነገር ነው ማለት ነው። ስለዚህ አሁን ይሄን ከርቭ ሰራ ነው ማለት ድግግሞሽ ክብ ነገሮች በደንብ እየቀለልን ይመጣል ማለት ነው። መጨረስ ነው የሚጠበቅብን ማለት ነው። ስለዚህ እነዚህን ከርቮች ከሰራን በኋላ ተቀጣጣይነት ያለውና ይሄ የማይቆም አለ አይደለ? አሁን የቀጣዩን ስቴፕ የምናደርገው ተከታታይ በቃ ሳይቆም ኮንቲኒየስሊ አንድ ሙሉ ከርቭ ይዞ ሄዶ ስትሬትም ያለበት ምናምን ነገር ሙሉ እንሄድበታለን ማለት ነው። አሁን የቀጣዩ ስቴፕ የምናየው ይሄ አሁን ቀጣዩ ስቴፕ ስታርት ማድረጊያ ያለው ስቶፕ ማድረጊያው ልክ እንደቀደሙ ዚግዛግ እየሄድን ከርቭ አለው፣ ግን እንደ ዚግዛግ ሆኖ ማለት ነው። ከርቭ አለው፣ መነሻ አለው፣ መድረሻ አለው፣ ግን አንነቅለው መርፌውን ሳንነቅለው ሙሉ ለሙሉ ዲዛይኑን የምንጨርስበት ነው የሚሆነው ማለት ነው። ስለዚህ ይሄን አሁን ቀጣይ እንሰራዋለን ማለት ነው። ግን እነዚህ ነገሮች የምናደርጋቸው እንዳልኳችሁ ድግግሞች ስንሰራበት ነው ማለት ነው። ስለዚህ ያው እንደተነጋገርነው መነሻው አለ፣ መድረሻው አለ። ስለዚህ ይሄኛው እስካሁን የሰራናቸው ከርቮች ሙሉ አጠር ያሉ ናቸው። ስለዚህ አሁን ይሄኛው ስቴፕ ትንሽ ከበድ የሚለው ምንድነው? መነሻ አለ፣ መድረሻ አለ ማለት ነው። ቅድም ስትሬቱ ላይ በምንጠቀምበት ሰዓት የሆነ ሙሉ እንደ ክብ አድርገን ይሄድነው አለ አይደለ? ብዙ ረጅም ሰዓት የፈጀብን ማለት ነው። ልክ እንደሱ ይሄኛው እንትን አለው ማለት ነው። ስለዚህ እንትኑን ቆዳውን እንደ ቆዳ አስበን ይሄኛው ወረቀቱን አሁን እያንቀሳቀስኩት ነው እንደምታዩት እየሰራሁት ያለው።
አሁን እነዚህ ነገሮች እኮ ገባ መነሻውን እናገርና ከዛ በኋላ ያለውን ነገሮች ምናምን እናንተ አለፍ አለፍ እያደረጋችሁት በደንብ አይ የመጀመሪያ አውርቼዋለሁ ታየዋለህ። ከዛ ምን ትወስዳለህ መሰለህ እዚህ ጋር አሁን እንደዚህ እግር ማንሻው ምናምን ጋር አለ አይደለ እሱ ጋር ምናምን ነገር እንትን ትሉትና ታነሱትና ማለት ነው። እንደዚህ አይነት ታይም ላይ አሁን ብድግ ማረግበት ታይም አለ አይደለ እንደዛ ይሆነች አንድ ሁለት ቦታ ላይ ክትት ታረጋዋለህ እግር መርገጫው ማለት ራሱን እንትን ማለት ነው። ራሱን ፉቴጅ ድግግሞሽ እንትን ትለዋለህ። አሁን ስለማይቆም ነው ያላቆምኩት። እኮ ለዛ እኮ ስለዚህ ይሄኛውን አሁን ጨርሰነዋል ማለት ነው። መጀመሪያ እንደተነጋገር ነው መነሻ እዚህ ጋር አለ ስታርት የሚል ከዛ በኋላ ስቶፕ የሚል አለ። ስለዚህ ጀምረን ሳናቆም ስለዚህ ያው በቃ ይሄኛውን አሁን መጀመሪያ እንደተባባል ነው ስታርት የሚያደርግበት አለ፣ ከዛ ስቶፕ የሚያደርግበት አለ፣ የሚጀምርበትና የሚያቆምበት አለ። አንድ ጊዜ አሁን ከርቮች ያሉት ስትሬት ነገር ጀምሬ ምናምን መርፌ ሳልነቅን እንደምታዩት ሙሉን ጨርሼዋለሁ። ስለዚህ ይሄ ከመጀመሪያ ጀምሮ በምንሰራበት ሰዓት አሁን ይሄኛውን ድግግሞሽ እንሰራለን። አሁን ይሄኛውን ሰርቻለሁ። ድጋሚ ሁለተኛ ሰራ ከአንደኛው ሁለተኛው ከሁለተኛው ሶስተኛው ከሶስተኛው አራተኛው ከአራተኛው አምስተኛው ድግግሞሽ ላይ በጣም ራሳችንን እያዳበር ነው እንመጣለን። ስለዚህ አሁን የከርቭ አይነቶቹን በዚህ አይነት መንገድ እየሄድን ማለት ነው። ቀጣይ ደግሞ ትንሽዬ ምን እናደርገዋለን ተራራ ሆኖ ከርቭ ያለው ተራራ ኖርማል አንድ ሁለቱን ስፌት ሰፍተን እንሞክረውና እናንተ ደግሞ የበለጠ ስለምደጋግሙት የተሻለ ነገር ታረጉታላችሁ ብዬ አስባለሁ ማለት ነው። ስለዚህ መነሻ አለ ሁሉ ጊዜ ስንሰራ መድረሻ አለ። ከዛ ሁሉ ጊዜ ቅድም እንደተነጋገር ነው ደግሞ ማሽን ላይ ኮንትሮል ማድረግ በቃ የእግራችን ላይ የምንረግጠውን አረጋገጥ ከርቭ በምናረግበት ሰዓት ደግሞ እንዳልኳችሁ በእጃችሁ ነው የምትመሩት ማለት ነው። ይሄ እጃችን በጣም ይሄ ጫን አድርገን ሳይሆን አጨማደን ሳይሆን የምንይዘው ነካ አድርገን ነው የምንይዘው። ከዛ በኋላ እሱን እየተከተልን መቀጠል ነው ማለት ነው። ከዛ የማይመስለን ቦታ ደግሞ ካለ መርገጫችንን እያነሳን በእግራችን ገፋ እያደረግን መርገጫችንን እያነሳን ከርቫችን ላይ እንሄዳለን ማለት ነው። እየተጠነቀቅን አንድ ውግ እያደረግን ማለት ነው። ቅድም መጀመሪያ ላይ ስፌታችንን ከመጀመራችን በፊት ተነጋግረናል አይደለ? ክር ሳናስገባ መርገጫ አንስተን ወደ ላይ አንድ ስፌት፣ ሁለት ስፌት፣ ሶስት ስፌት እያደረግን ማሽን ኮንትሮል አድርገን የሞከርናቸው ሙከራዎችን እነሱን በደንብ ማሽናችን ላይ ከለመድን ማሽኑን እናዘዋለን እንጂ እሱ አያዘንም ማለት ነው። ስለዚህ ይሄኛው አንደኛውን ከርቭ ሰርቼዋለሁ፣ ወደ ሁለተኛው ከርቭ እሄዳለሁ ማለት ነው። ይሄኛው ልክ ተራራ ነው የሚመስለው ራሱ እንትኑ ስኬች ስናደርገው እንደ ተራራ አይነት ቅርጽ ያመጣል። ቀጣዩ ስቴፕ እንደውም ተመሳሳይ ነው፣ ግን ተመሳሳይ ሆኖ ከርቡን ትንሽዬ ጠንከር እናደርገዋለን ማለት ነው። ያኛውን የምናደርግበት ምክንያት በቃ እንዳልኳችሁ ነው። ቅድም የተለያየ ስራዎች ስለምንሰራ የተለያዩ ነገሮች ስለምናደርግ ወደፊት ላይ የተለያዩ ቦርሳዎች ስለምንሰራ እነዛ ነገሮች ከነዚህ ዲዛይኖች ይወጡ አይደለም። አሁን እስካሁን እየሰራን ያለ ነው ብዛቱ ኦልሞስት ወደ 11 ነው እስከ መጨረሻ የምንሰራው። ከ11ዱ ዲዛይኖች የወጣ ነገር አይኖርም፣ የትኛውንም አይነት ቦርሳ ብታመጡ ማለት ነው። እነዚህ ነገሮች ላይ ማሽናችሁን አዳበራችሁ ማለት ሌላው ነገር ላይ አይከብዳችሁ ማለት ነው። ስለዚህ አሁን ይሄኛውን የተወሰነውን ሰርቻለሁ፣ አሳይቻችኋለሁ። ቀጣዩ ደግሞ እራሱ አይነት ሆኖ ግን ምን አለው የተወሰነ ግን ከርቭ አለው። አሁን የቀድሙ ኖርማል ከርቭ ነበር። አሁን ይሄኛው ግን ውጣ ወረዳ አይነት ነገር ገባ ወጣ ነገር ስላለው አንዱን ደግሞ ሞክረን እናየዋለን ማለት ነው።
ስለዚህ በዚህ መንገድ ሁሉንም እንጨርሳቸዋለን ማለት መነሻና መድረሻው ላይ ያደረግን እያንዳንዱን ስቴፖች በጽድት አድርገን ረጋ ብለን ኮንትሮል አድርገን ማሽናችንን እንጨርሰዋለን ማለት ነው። አሁን እነዚህ ነገሮች ከጨረስን በኋላ እስካሁን ከሰራናቸው ለየት የሚለው ማለት ተያያዥነት ያለው አሁን ይሄኛው ስራ እንዴት መሰላችሁ ከርቭ አለው ግን አሁን ይሄ ምን ይለየዋል መሰላችሁ? ይሄ መነሻ አለው መድረሻ አለው ግን መነሻው ከርቭ ቢሆንም ስትሬት በቀጥታ እንመጣና አሁን ይሄ እንደ ቀጥታ ስፌት እንመጣለን። እስካሁን የሰራናቸውን ተያያዥ ነው። ከዛ በኋላ ወደ ምን እናደርገዋለን? ወደ ከርቭ እንቀጥላለን ማለት ነው። ይሄ የመጨረሻው ስራ ነው። ስለዚህ እስካሁን የሰራናቸውን ነገሮች በጣም ደጋግመን የምንሰራቸው ከሆነ ይሄ እዚህ ነገር ላይ በጣም አሪፍ ይመጣልናል ማለት ነው። አሁን ከኔ ጋር አንዱን ስንሰራ እናየዋለን ማለት ነው። አሁን ይሄ ሄድኩበት ልክ እዚህ መጨረሻውን አገኘሁት ማለት ነው። ስለዚህ አሁን ይሄን አዙሬው ስፌቱ ላይ ራሱ ላይ ነው የምመለሰው ያቺ መገንጠያውን እስከማገኝ ማለት ነው። እንደ መንገድ አስቡትና ልክ ተርኖቨር አድርገን ስንመለስ ይኸው ቦታው ላይ ራሱ ላይ ነው ተራምጄ የምመለሰው ማለት ነው። ስፌቴን ራሱ ላይ ነው የምመልሰው። እነዚህን ስራዎች መልመዴ ምንድነው ጥቅሜ እንዳልኳችሁ አሁን ብዙ ጊዜ ስፌት ለማያያዝ ብቻ ሳይሆን የምንጠቀመው አንዳንዶቹን ለጌጥ የምንጠቀማቸው አሰፋፎች አሉ። ልክ እንደዛ አይነት ቦታ ላይ ትሪኪ ከሚሆንብን እንደዚህ አይነት ነገሮች ድግግሞሽ አሪፍ ስፌት ያመጣ ሰው እንዳልኳችሁ ምንም አይነት ቦርሳ ላይ ለጌጥም ለማያያዝም እንደፈለገ ተጠቅሞ መስራት ይችላል ማለት ነው። እነዚህ ነገር ደግሞ መጡ ማለት እንዳልኳችሁ ሁሉ ጊዜ ተመራጭም ለመሆን ሴፍ ነው። ያው እዚህ ጋር ስመለስ ራሱ ስፌቱ ላይ ነው የምመለሰው ማለት ነው። ከዛ መገንጠያውን ሳገኝ ወደ ታችኛው እሄዳለሁ ማለት ነው። ስለዚህ የመጨረሻውን ስቴፕ በዚህ ቀጠለ ጨርሰናል ማለት ነው። አሁን እስካሁን ያየናቸው 11 አይነት የእንትኖች የተለያዩ ዲዛይኖች ስኬች የተደረገላችሁ እንትን ብላችኋል። እነዚህን አሁን አስተማሪዎቻችሁ በሚሰጧችሁ ወይም ደግሞ እናንተ ስኬች አድርጋችሁ በምትሰሩት ድግግሞሽ በምትሰሩበት ሰዓት እጃችሁ ላይ እንዳልኳችሁ ነው። ወደ ቆዳውም ወይ ጨርቅም እንኳን ልስፋ ብትሉ የትኛውም ማሽን ላይ በጣም ኮንትሮል ከለመዳችሁ እንዴት መስፋት አለብኝ፣ እንዴት ስትሬት መጠበቅ አለብኝ፣ እንዴት ደግሞ ማሽኑን ኮንትሮል ማድረግ አለብኝ የሚለውን ከመጀመሪያ ጀምሮ ይህን ቪዲዮ ተከታትላችሁት ጽድት አድርጋችሁት ካመጣችሁት እርግጠኛ ሆኜ የምነግራችሁ የትኛውንም አይነት ስራ ቢመጣ ለእናንተ ይከብዳችኋል ብዬ አላስብም። እንግዲህ አመሰግናለሁ። ቆይታችን ይሄን ይመስላል። ቴንክ ዩ